የተወደዳችሁ በዓለም ዙሪያ ያላችሁ የሁሉ ገበያ አድማጭ ተመልካቾች የዕለቱን የምንዛሬ ዋጋ ያካተተውን የዕለቱን አጫጭር መረጃዎች ይዤላችሁ ቀርቤያለሁ። ሁላችሁም ላይክና ሰብስክራይብ በማድረግ ማድመጥ ጀምሩ። በቅድሚያ የዕለቱን የምንዛሬ ዋጋ ልንገራችሁ። በዛሬው ዕለትም የውጭ ሀገራት ገንዘቦች ምንዛሬ በባንክና በጥቁር ገበያው ጭማሪ አሳይተዋል። አንድ የአሜሪካ ዶላር በዳሽን ባንክ በ142 ብር ተገዝቶ በ145 ብር ከ15 ሳንቲም ሲሸጥ ውለዋል። በጥቁር ገበያው ደግሞ አንድ የአሜሪካ ዶላር እስከ 175 ብር እየተመነዘረ መሆኑን የመረጃ ምንጮች ገልጸዋል። አንድ የብሪታንያ ፓውንድ በዳሽን ባንክ የምንዛሬ ቢሮዎች በ192 ብር ተገዝቶ በ195 ብር ተሽጧል። በጥቁር ገበያ ደግሞ አንድ የብሪታንያ ፓውንድ እስከ 210 ብር ተመንዝሯል ሲሉ ምንጮች ገልጸዋል። በተመሳሳይም ዩሮም ጭማሪ አሳይተዋል። የአውሮፓ ሀገራት ዋነኛ መገበያያ የሆነው አንድ ዩሮ በዳሽን ባንክ በዛሬው ዕለት 165 ብር ተመንዝሯል። በ168 ብር ደግሞ ተሽጧል። እንዲሁም አንድ የካናዳ ዶላር በዳሽን ባንክ በ93 ብር ሲመነዘር ውለዋል። በ94 ብር ከ98 ሳንቲም ደግሞ ተሽጧል። አንድ የሳውዲ ሪያል በዳሽን ባንክ በ37 ብር ከ93 ሳንቲም ተገዝቶ በ38 ብር 69 ሳንቲም ሲሸጥ ውለዋል። በተጨማሪም አንድ የተባበሩት አረብ ኤምሬትስ ድርሃም በ38 ብር ከ74 ሳንቲም ሲመነዘር እንደዋለ ምንጮች ገልጸዋል። በ39 ብር ከ51 ሳንቲም ደግሞ ተሽጧል። ይህ እንዲህ እንዳለ በኢትስዊች የገንዘብ ማስተላለፊያ አገልግሎት ከግማሽ ትሪሊዮን ብር በላይ መንቀሳቀሱ ተገልጿል። ሁሉንም የኢትዮጵያ ባንኮችን በአባልነት በመያዝ የዲጂታል ክፍያዎቻቸውን በማሳለጥ ስራ ላይ የተሰማራው ኢትስዊች አክሲዮን ማህበር ከአንድ የፋይናንስ ተቋም ወደ ሌላ የፋይናንስ ተቋም የሚያስተላልፈው ፒቱፒ ትራንስፈር አገልግሎት በከፍተኛ ሁኔታ እየጨመረ በመምጣት በተጠናቀቀው የሂሳብ ዓመት ከግማሽ ትሪሊዮን ብር በላይ መድረሱ ተገልጿል። በኢትስዊች አማካይነት ከአንዱ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም ሂሳብ የሚከናወን ገንዘብ የማስተላለፍ አገልግሎት ፒቱፒ ትራንስፈር በ2017 የሂሳብ ዓመት ብቻ ከ577.7 ቢሊዮን ብር በላይ ማስተላለፍ ተችሏል። ይህ ክዋኔ በየዓመቱ እያደገ መምጣቱን የሚያመላክት መሆኑን ተገልጿል። በሂሳብ ዓመቱ ከአንድ የፋይናንስ ተቋም ሂሳብ ወደ ሌላ የፋይናንስ ተቋም በኢትስዊች በኩል የተሳለጠው የገንዘብ ማስተላለፍ አገልግሎት ከቀደመው ዓመት ከ307 ቢሊዮን ብር በላይ ብልጫ ያለው መሆኑ ተገልጿል። ይህም ዓመታዊ እድገቱ ከ113 በመቶ በላይ መሆኑ ተገልጿል።